ራምሰን ቲዮሪ ላይ ምንድነው የሚሉት? አብ ሰው በመበደሉ ምክንያት በጣም ተቆጥቶ ነበረ እናሳ ምን ሆነ? ወልድ ሰው ሆነና የእሱን ቁጣ ለማብረድ መስዋዕት አቀረበ። ወልድ ከአብ ተለይቶ ሳይቆጣ ወልድ አዝኖ ይሄ ስላሴ ለየ ማለት ነው። በስላሴ ዘንድ አብ የሚቆጣ ወልድ የማይቆጣ የሰፈር ወሬ ነው ይሄ። ቤዛ ሆኖ እኛን ተክቶ እኛ ልናደርግ የሚገባውን ያደረገው ስግው ቃል ነው። ያዳነን ግን አብም ወልድ መንፈስ ቅዱስ፣ ያፈቀረንም ሶስቱም ናቸው። አንዳንዶቹ ወልድ የበለጠ ይሄ አደገኛ ክድ ወልድ የበለጠ የሚያፈቅር አብ ትንሽ በተወሰነ አዳም በገነት እያለ ያወለቃትን የብርሃን ልብስ አዳም በገነት እያለ ለብሶ የነበረው የብርሃን ልብስ ነው። ያችን ልብስ ያወለቃት ዕፀ በለስን በበላበት ቅጽበት ነው። ያችን ልብስ የመጠመቂያ ገንዳ ውስጥ እግዚአብሔር አስቀምጧታል ይላል ቅዱስ ኤፍሬም ሶርያዊ። ስንጠመቅ ያቺ አዳም ቀድሞ የለበሳትን ልብስ እንለብሳለን። አሮጌ ማንነት ይቀራል ማለት ነው። ተዋህዶ ውላጤ ስለሌለበት ቃል የቃልነቱን ገንዘብ ሳይለቅ ከስጋ ጋር ስለተዋሃደ፣ ስጋም የስጋነቱን ገንዘብ ሳይለቅ ከቃል ጋር ስለተዋሃደ ተዋህዶ በታቅቦና በምንድን ነው? በመገናዘብ ነው። ከዚህ የተነሳ ስግው ቃል ኢየሱስ ክርስቶስ ያለመጠፋፋት ቃል ቃልነቱን ሳያጣ ስጋም ስጋነቱን ሳያጣ ሁለቱ አንድ ይሆናሉ። ከዚህ በተጨማሪ ደግሞ አንዱ የአንዱን ገንዘብ ለራሱ ገንዘብ ያደርጋል። ቃል የስጋን ገንዘብ ገንዘቡ ያደርጋል። ስጋ ደግሞ የቃልን ገንዘብ ገንዘቡ ያደርጋል። ከዚህ የተነሳ ስጋ ፍጡር ነው፣ ቃል ፈጣሪ ነው። ይሄ በነገራችን ላይ ጀነራላይዝ የሚያደርግ ስም አይደለም። ፍጡር የሚለው አንድ ስም ነው። ፍጡር የሚለው ሰውን ብቻ የሚወክል ስም አይደለም። ያጠቃላይ የተፈጠሩ ፍጥረታት የጋራ ስማቸው ነው። የጋራ እንስሳትም ፍጡሮች ናቸው፣ እጽዋትም ፍጡር ናቸው ምናምን። ስለዚህ እኛም ከዛ ውስጥ ስለሆን ፍጡር ነው የምንባለው። ግን ደግሞ ለየት ስናደርገው ፍጡር የሚለውን ብቻ ይዘን ስንቆም ምንድን ነው ፍጡር? ምን ዛፍ ነው? ምንድን ነው ፍጡር? አራዊት ነው? እንስሳት ነው? ምን የትኛው የሚል ጥያቄ ስንጠይቅ ግን መልሱ ወዴት ነው የሚሄደው? ሰው ወደሚለው ይሄዳል። ስለዚህ ፍጡር ከሚለው የበለጠ ሰብዕናን የሚገልጠው የትኛው ነው? መልሱ እንጂ ሰው የሚለው ነው። ሰው ግን ምንድን ነው ሲባል ፍጡር ነው፣ ምንም ጥርጥር የለው። ግን ሰው የሚለው ቃል ከሌሎች ፍጥረታት የተለየ መለያ ነው። ሰው ፍጡር ሆኖ በእግዚአብሔር መልክ የተፈጠረ በፍጥረት ላይ ሁሉ የገዥነት ስልጣን የተሰጠው ስለሆነ ፍጡር ከሚለው ቃል የበለጠ ሰው የሚለው ቃል በጣም ይወክለዋል። ምን ለማስረዳት ነው እኔ ፍጡር የሚለውን ያመጣሁት? ስጋ ነፍስም ስጋም የተገኙ ናቸው። የተፈጠረ ማለት የተገኘ ማለት ነው። የተገኘ ስለሆነ ስጋም ነፍስም ማለት ቃል ከስጋና ከነፍስ ጋር ሲዋሃድ ስጋም ነፍስም የተገኙ መሆናቸው አይጠፋም። እያደመጣችሁ ነው አይደለም? አይጠፋም። የተገኘ መሆናቸው እንደተጠበቀ ሆኖ ከቃል ጋር በመዋሃዳቸው ምክንያት ቃልም ስጋም ነፍስም ማለት ነው ከቃል ጋር ከአካላዊ ቃል ጋር በመዋሃዳቸው ምክንያት የቃልን ገንዘብ አድርገው ፍጡርነታቸውን ሳይለቁ የሚመለኩ ወደ መሆን ይሄዳሉ። እየሰማችሁ ነው የምናገረው? በጥንቃቄ ማለት ነው። ስጋ የተገኘ መሆኑ፣ ውሱን መሆኑ፣ ግዙፍ መሆኑ፣ በጊዜ የሚወሰን መሆኑ ማለት በጊዜ ውስጥ ነው የተፈጠረው። ቅድመ ዓለም እግዚአብሔር ዓለምን ከመፍጠሩ በፊት ስጋ ነበር አልነበረም? አይደለም። ስለዚህ ኋላ ተፈጥሮ የመጣ ነው። ኋላ ተፈጥሮ የመጣ ስጋ ኋላ የተፈጠረ መሆኑ ሳይጠፋ ማለት ነው። ግን ምን ይሆናል? ቀዳማዊ ይሆናል። እያደመጣችሁ ነው አይደለም? እንደዚህ እንዲሆን የሚያደርገው ምንድነው? ተዋህዶ የሚባለው ጉዳይ ነው። ስለዚህ አንዱ የአንዱን ገንዘብ ምን ያደርጋል? በተዋህዶ ገንዘብ ያደርጋል። ቃል የስጋን ገንዘብ ያደርጋል፣ ስጋም የቃልን ገንዘብ ያደርጋል የሚል አንስቻለሁ። እችን ትንሽ ልጨምር እችላለሁ፣ አንዳንድ ነጥቦችን ማለት ነው እዚህ አካባቢ። ግን ከዚህ አስቀድሜ ደግሞ የፈቃድ ተዋህዶ ስል በደንብ አድርገን እንድንሰማ ባለፈም የተናገርኩት አለ። አንድ አካል ስንል ልሙጥ አንድ አካል እያልን አይደለም፣ ወይም ነጠላ አንድ አካል እያልን አይደለም። አንድ ባህሪም ስንል ነጠላ የሆነ አንድ ባህሪ እያልን አይደለም። አንድ ግብር ስንልም ነጠላ የሆነ አንድ ግብር እያልን አይደለም። አንድ ፈቃድ ስንልም ነጠላ የሆነ ብቻ የመለኮት ነጠላ ስል ነጠላ ትዝ እንዳይላችሁ ማለት ነው። ይሄ ምን ለብሰው
ነጠላ ስል የብቻ መለኮት ወይም የብቻ ስጋ ማለት አይደለም። የሁለቱ አንድነት ነው። ቃል ከስጋ ጋር ተዋህዶ የተገኘው ማንነት ማ ይባላል? ኢየሱስ አማኑኤል ክርስቶስ ይባላል። ይሄ ኢንዲቪዥዌትድ የሆነ ስግው ቃል ተለይቶ ይሄውና ተብሎ የሚገለጽ ስግው ቃል የተለየ አካል ያለው ማለት ነው። የቃልነቱ አካል ወሰን የለውም። ይሄውና ተብሎ ሊነገር አይችልም። ግን ግዙፍ ስጋን ተዋህዷል። ያ ቃል ምልአቱን ሳይለቅ ማለት ነው። ይህንንም ትንሽ አስረዳ ይሆናል። ምልአቱን ሳይለቅ ቃል ከስጋ ጋር ተዋህዶ ሁለቱ አንድ ሆኗል እና ይሄ ስግው ቃል አንድ ነው። ኢየሱስ ይባላል፣ አማኑኤል ይባላል፣ ክርስቶስ ይባላል። የዚህ የአንዱ የስግው ቃል አካሉ አንድ ነው፣ ባህሪውም አንድ ነው፣ ግብሩም አንድ ነው፣ ፈቃዱም አንድ ነው። ስጋ ፍጡር ነው። ፍጡርነቱን በተዋህዶ ምክንያት አልለቀቀም። የተገኘ መሆኑ አልጠፋም። ውስንነቱ አልጠፋም። ግዙፍነቱ አልጠፋም ካልን በስግው ቃል ውስጥ ፍጡር የሆነ ስጋ አለ። እየሰማችሁ ነው የምናገረው? በጥንቃቄ ስሙ። ፍጡር የሆነ ስጋ አለ። ግን ፍጡር የሆነው ስጋ ቃል ተለይቶት ሩቅ ሆኖ የለም፣ ወይም ሩቅ ብእሲ ሆኖ የለም። ለምሳሌ እኔ ሩቅ ብእሲ ነኝ፣ ብቻ ሰው ማለት ነው አይደለ? እየሰማችሁ ነው የምናገረው? እኔ ብቻ ነው አምላክነት አለኝ፣ ብቻ ሰው ነኝ አይደለ? ሩቅ ብእሲ ነው የምባለው። ቃል የተዋሃደው ስጋ እንደኔ አይነት ስጋ ነው። ግን ቃል የተዋሃደው ስጋ እንደኔ ሩቅ ሆኖ መኖር አይችልም። ከተዋህዶ በኋላ ሩቅ ሆኖ መኖር አይችልም። ስለዚህ የሚኖረው እንዴት ነው? በተዋህዶ ነው የሚኖረው። በተዋህዶ ሲኖር ግን የቃልን ገንዘብ ያደርጋል እንጂ ውስንነቱን ግዙፍነቱን አይለቅም የሚለውን ኮንሰፕት እንድትይዙ ነው። መጠፋፋት የሚባል ነገር ስለሌለ ማለት ነው። ስለዚህ ስጋ አሁን እኛ ለእግዚአብሔር እንገዛለን አንገዛም? እናመልከዋለን አይደለም? እግዚአብሔርን አምላካችን ፈጣሪያችን ብለን እናመልከዋለን። ቃል የተዋሃደው ስጋ እግዚአብሔርን ያመልካል? አሁን ይኸው ለምን መሰላችሁ? በጣም ብዙ ሰዎች ይወዛገባሉ። በዚህ የሚወዛገቡት ለምን መሰላችሁ? ሲያሻቸው በስሜታቸው ነጥለው እምቢ ይላቸዋል፣ ይጨንቃቸዋል። ነጠል አድርገው ማሰብ ይፈልጋሉ። ቃልን ከስጋ ነጥለው ማለት ነው። ቃል ከተዋህዶ በኋላ ከስጋ ተነጥሎ የማይኖር ከሆነ መኖርም የማይችል ከሆነ ቃል ከስጋ ከተዋህዶ በኋላ መለያየት ስለሌለ ተዋህዶም ዘላለማዊ ስለሆነ ስጋ ከቃል ተለይቶ አይኖርም። የማይኖር ከሆነ እኔ ሩቅ ብእሲ ነኝ፣ ሰው ነኝ፣ ፍጡር ብቻ ነኝ። እዚህ ያለን በሙሉ ፍጡር ብቻ ነን። ስለዚህ ፍጡር የሆነ ሁሉ ለአምላኩ መገዛት፣ መስገድ፣ ማምለክ፣ መስዋዕት ማቅረብ ግድ አለበት። ይሄ የኛ የሁላችን ግዴታ ነው። ቃል የተዋሃደው ስጋ እንደኛ ፍጡርነቱን ያለቀቀ ቢሆንም ከቃል ተለይቶ ስለማይኖር ግን እያደመጣችሁ ነው አይደል የምናገረው? ከቃል ተለይቶ ስለማይኖር ግን ያ የቃል ስጋ ቃል የተዋሃደው ስጋ አዳኝ ስጋ ይባላል። መድኃኒት የሆነ ስጋ ይባላል። እያደመጣችሁ ነው? መድኃኒት የሆነ ስጋ ስል ስጋ ብቻውን እያልኩ አይደለም። ስጋ ቃል ተለይቶት አይኖርም እያልኩ ነው። ስጋን መድኃኒት ያሰኘው ማን ነው ነው ጥያቄው። ማን ያሰኘው? የተዋሃደው ማ? ያ ስጋ እኛን ያድነናል አያድነንም? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አላለም? የምንበላው ስጋ መለኮት የተለየው ሩቅ ስጋ ነው ወይ? አይደለም። ኮንሰፕት ያለው ተዋህዶ ጋር ነው። ስለዚህ የክርስቶስ ስጋ ሲባል መለኮት የተዋህደው ስጋ ነው፣ ሩቅ ስጋ አይደለም ማለት ነው። ስለዚህ ተመልከቱ፣ በክርስቶስ ውስጥ የሚያመልክና የሚመለክ የሚገዛና የሚገዛ ከተዋህዶ በኋላ የለም። እያደመጣችሁ ነው አይደል? ከተዋህዶ በኋላ አንዱ ገዢ ነው፣ አንዱ ተገዢ ነው፣ አንዱ አምላኪ ነው፣ አንደኛው ተመላኪ ነው። ይሄ ምንታዊ ነው፣ ዱዋሊዝም ነው። እንደዚህ አይነት ኮንሰፕት ያላቸው እንደነ ንስጥሮስ ያሉ ናቸው አይደለም? በደንብ ከሰማን ማለት እንደነ ንስጥሮስ። ለምን? እነሱ ሰንጥቀው ነው የሚያዩት፣ ከፍለው ማለት ነው። ግን ቃል ከስጋ ጋር ከተዋሃደበት ቅጽበት፣ ተዋህዶ የሚባለው ነገር ከተፈጸመበት ቅጽበት ጀምሮ ምንታዊ የሚባል ሁለትነት ስለሌለ፣ ፍልጠትም ስለሌለ፣ አንድ ስለሆኑ መከፈልም ስለሌለ ስግው ቃል ኢየሱስ ክርስቶስ ባለፈ እንደነገርኳችሁ አምላክ ነው ይባላል።
እስኪ መልሱ። ምንድነው ይባላል? መልሱ በደንብ። በሌላ አባባል ፈጣሪ ነው ይባላል። ምንድነው ይባላል? ስግው ቃል ፈጣሪ ነው ይባላል። ፍጡር ስጋን ስለተዋሃደ ፍጡር ስጋን ተዋህዳልና ፍጡር ነህ ግን አይባልም። እያደመጣችሁ ነው አይደለም? ፍጡር ስጋን ቢዋሃድም የሚባለው ፈጣሪ ነው። ለምን? ፍጡር ስጋን የተዋሃደው ቃል ነው እንጂ ስጋ እኔ ቃልን ልዋሃድና የቃልን ገንዘብ አድርጌ አምላክ ልሁን ብሎ አቅዶ ከቃል ጋር ተዋህዶ ያገኘው አይደለም። ያ ባጭር አነጋገር ለምንድን ነው አምላክ ሰው የሆነው ሲባል ኢኮኖሚ ኦፍ ሳልቬሽን ይባላል። የድህነት እቅድ፣ የማዳን እቅድ እግዚአብሔር ዓለም ከመፈጠሩ በፊት አዳም ዕፀ በለስ እንዳይበላ ያውቃል አያውቅም? አዳም ዕፀ በለስ እንደሚበላ እግዚአብሔር ያውቃል። አዳም ዕፀ በለስን በላ። አዳም ዕፀ በለስን ሲበላ የወደቀውን አዳምን ከወደቀበት ቦታ አንስቶ ወደ ቀደመ ልልና ከቀደምም ወደ በለጠ ልልና አዳም ዕፀ በለስን ባይበላ ኖሮ ምን ይሆን ነበረ ብለን ብናስብ ባይበላ እግዚአብሔር በሰጠው ቃል ኪዳን መሰረት ለዘላለም ሕያው እየሆነ እየታደሰ መኖር ነው። ሕያው እየሆነ ስለዚህ መዋቲነት የሚባል ነገር ይጠፋና ሕያው ወደ መሆን ነው የሚሻገረው። እያደመጣችሁ አይደለም? 1000 ዓመት እየቆየ በእኛ ትርጓሜ ተጽፏል። 1000 ዓመት እየቆየ ይታደሳል። ስለዚህ መዋቲነት የሚባለው ነገር ይርቀውና ሕያው ሆኖ ወደ መኖር ነው የሚሄደው። ዕፀ በለስን ግን በላ። አዳም ሆይ ይላል አባ ጊዮርጊስ ዘጋስጫ፣ በተመስጦ ነው ነገር እንዳትፈልጉ እናንተ ስትሰሙ ማለት ነው። አዳም ሆይ እንኳንም አንተ ዕፀ በለስን ቆርጠ በላ። አንተ ዕፀ በለስን ቆርጠ ባትበላ ኖሮ እኛ ዕፀ ሕይወትን አንበላም ነበረ ይላል። ይሄ ተመስጦ ነው። እንኳን በላ ኃጢአት ስራ ጥሩ ነው እያለው እንዳልሆነ ይገባቸዋል። አፕሪሺዬሽን አይደለም። ግን እግዚአብሔር አዳምን ከፈጠረበት ፍቅር የበለጠ አዳም በወደቀ ጊዜ እግዚአብሔር ምን ያህል እንዳፈቀረው የሚያመለክት ነው። ያኔ አዳምን እግዚአብሔር የፍጥረት ሁሉ ገዢ አድርጎት ነበረ። አሁን በጣም አስገራሚ ነው። ገዢ አድርጎታል። አሁንም ግን የአዳምን የተፈጠረ ሰውነት ይኸው ልብ በሉ፣ የአዳምን የተፈጠረ ሰውነት ቃል ተዋሃደና ከአብና ከመንፈስ ቅዱስ ጋር እሩ ያደረገው። አሁን ይሄ በጣም 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 አስደናቂ፣ አስደማሚ፣ በጣም 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 ሚስቲሪየስ ነው። በጣም ምስጢራዊ ነው። ሩቅ ነው። ምጡቅ ነው። አይደንቃችሁም? ይሄን ነገር ስታስቡ የተፈጠረ አዳምን ዲያብሎስ ምንድን ነው ያለው? ይህን ዕፀ በለስ ብትበላ ምን ትሆናለህ ብሎት ነበር? መልሱ። አዳም ዕፀ በለስን በልቶ አምላክ ሆኗል? አፈር ከድሜ ነው የበላው። ተንኮታኮተ አይደል? ይኸው እኛንም ምን እያደረገ እንደሆነ እናውቃለን። ያው እዚህ ምንቃዠው፣ ምንዋሸው፣ ምን ምንለው ሁሉ በአዳም ምክንያት ነው እንዳትሉ፣ ግን የእሱን ውዱቅ የሆነ ፎለን ኔቸር የሚባለውን የወደቀ ሰውነት ግን ለብሰናል። አሁን ላይ ያ ሰውነት አለ የለም የሚለውን አልተናገርኩም፣ ችግር እንዳፈጥሩ ማለት ነው። በጥምቀት አማካኝነት ያ ሰውነት ይወገድና ማንን ነው የምንለብሰው? ሐዲሱን ሰው ክርስቶስን ለብሰናል። ሐዲሱ ሰው የሚለው ራሱ ሰውነትን ገንዘብ ማድረጉን እንጂ ፍጡር እያልኩ አይደለም። በደንብ አድርጋችሁ በጥንቃቄ እንድትሰሙ ማለት ነው። ስንጠመቅ ማንን ነው የምንለብሰው? ቅዱስ ኤፍሬም ሶርያዊ በምስጢር ሆኖ የሚገለጠው ጉዳዩ ከትንሣኤ በኋላ፣ ድህነት የሚያልቀው ትንሣኤ በኋላ ነው። እስከ ትንሣኤ ድረስ ድህነት ሂደታዊ ነው። በትንሣኤው ነው ፍጹም የሆነው። እግዚአብሔር ሞትን ካጠፋ ለምን አሁን እሞታለሁ ካልክ ትንሣኤ ከመጣ በኋላ ነው ሞት የሚሻረው ነው። ጌታ በሞቱ ሞትን ሽሮ ከትንሣኤ በኋላ የማይሞት ሰውነት ነው ገዘምና፣ የማይራብ፣ የማይጠማ፣ የማይደክም፣ የማይታመም ከቀደመው የበለጠ የከበረ ግሎሪፋይድ ባዲ የሚባለው ማለት በጣም የከበረ ሰውነት፣ ያን ሰውነት በትንሣኤው ነው የቀበረልን። ስንጠመቅ ግን ቅዱስ ኤፍሬም ሶርያዊ አዳም በገነት እያለ ያወለቃትን የብርሃን ልብስ፣ አዳም በገነት እያለ ልብሱ የነበረው የብርሃን ልብስ ነው። ያችን ልብስ ያወለቃት ዕፀ በለስን በበላበት ቅጽበት ነው። ያችን ልብስ የመጠመቂያ ገንዳ ውስጥ እግዚአብሔር አስቀምጧታል ይላል ቅዱስ ኤፍሬም ሶርያዊ። ስንጠመቅ ያቺ አዳም ቀድሞ የለበሳትን ልብስ እንለብሳለን። አሮጌ ማንነት ይቀራል ማለት ነው። ቅዱስ ዮሐንስ አፈወርቅም እስራኤል ከግብፅ ባርነት ሲወጡ የኤርትራን ባህር በሚሻገሩበት ጊዜ ትዝ ይላቸዋል። እስራኤላውያን ተሻግረው ፈርዖንና ሰራዊቱ እንሻገራለን ብለው ሲመጡ ልክ እስራኤል ከወጡ በኋላ ሙሴን እግዚአብሔር በበትር ባህሩን ምታው አለው። መታው። ፈርዖንና ሰራዊቱ በዚያ ባህር ሰጥመው ቀሩ አይደል? እነሱን የኃጢአትና ያረጀ ማንነት ምሳሌ ያደርጋቸዋል ቅዱስ ዮሐንስ አፈወርቅ። ስለዚህ ያ ተወግዶ በጥምቀት ሐዲስ ክርስቶስን ለብሰነዋል። ሐዲስ ክርስቶስን
ክርስቶስን የእውነት መልበሳችን ደግሞ በጎላ የሚረጋገጠው መቼ ነው? ከትንሣኤ በኋላ። እስኪ በሉ እሱን ነገር እንድትይዙ ማለት ነው። አሁን አዳም ዕፀ በለስን የበላው አምላክ ሆናለሁ ብሎ ነው። ይሄ በጣም ብዙ ችግሮች አሉበት። አንደኛ አዳም ፍጡር ነው። ፍጡር ዕፀ በለስን በልቶ አምላክ ሊሆን አይችልም። ስለዚህ ትዕቢት ነው፣ ሐሰትም ነው። ግን በልቼ እሆናለሁ ብሎ የማይሆን ኢማጂኔሽን ማለት ነው፣ የማይሆን ምናብ፣ የማይሆን ምኞት መጣበትና በልቶም ይሆን እንደሆነ አድርጎ አሰበ፣ በላ፣ ወደቀ። ለሰው አምላክ መሆን ስለማይቻል ጭምር ማለት ነው። በተቃራኒው ግን አዳም ከወደቀ በኋላ ዲያብሎስ ይህን ብትበላ አምላክ ትሆናለህ ብሎ ስላሳተው፣ እግዚአብሔር ግን ዲያብሎስ የተናገረውን የተንኮል ቃል እኔ ለምንድን ነው ይችን ቃል የዲያብሎስን የዛን የሐሰተኛውን ቃል ትንቢት አድርጌ ራሱ ዲያብሎስ ሳያቅለበልበኝ ዕፀ በለስን ብትበላ አምላክ ትሆናለህ ብዬ ተናግሬ እጥለዋለሁ ስል ያንኑ ስጋ ቃል ተዋሃደና አምላክ አድርጎት ቃሌን ትንቢት አድርጎ ቀጠቀጠኝ ብሎ እንዲያፈር ማለት ነው። እያደመጣችሁ ነው አይደል የምናገረው? አዳም ቢበላ መሆን አይችልም፣ አምላክ መሆን አይችልም፣ ወደቀ ዲያብሎስ። ስለዚህ ዲያብሎስ የተናገራትን ቃል ስለ ሰይጣን ብለህ የሚል ስለ ዲያብሎስ ብለህ ስለ ጠላት ብለህ የሚል ትዝ ይላችኋል። መዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎ ከስብሐተ ይላል። ከሕፃናትና ከሚጠቡት አንደበት ምስጋናን አዘጋጀልና ለምን ሲል በይንተ ጸላኢ። አይገርምም? ስለ ጠላት ብለህ ከመትንስቶ ለጸላኢ ወለገፋኢ፣ ገፊ ነው ይለዋል ዲያብሎስ ማለት። ይህንን ገፊ ዲያብሎስን ታሳፍረው ዘንድ ስለሱ ንግግር ብለህ የእሱን ቃል ትንቢት አድርገህ ሰውን ይህን በልተህ አምላክ ትሆናለህ ብለህ ነው አይደል ያሰብከው? ለሰው አይቻለውም። እኔ ግን የሰውን ስጋ ተዋጅ አምላክ አደርግና አንተ የተናገርከውን ቃል ትንቢት አድርጌ እቀጠቅጣለሁ። ገብታችኋል ሐሳቡ? ስለዚህ በዚህ ምስጢር ቃል የአዳምን ሰውነት ለበሰና የዲያብሎስን ተሳልቆ አጥፍቶ የአዳምን ሰውነት በተዋህዶ የባህሪ አምላክ አደረገው። አሁን እኛ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ስንል ለአብ አንድ ስግደት ሰግዳለሁ፣ ለመንፈስ ቅዱስም ለወልድም አንድ ስግደት ሰግዳለሁ ስንል ለወልድ ለስግው ቃል፣ እስኪ በሉ ስግው ቃል በሉ፣ ከአብና ከመንፈስ ቅዱስ ጋር አንድ ነው ብለህ ምንም ጥርጥር የለውም። በዚህ በነገራችን ላይ ስግው በመሆኑ መጠራጠርም የለብንም። ትንሽ ጨለል ወይም ከብለል ወይም ኢንክላይን ማድረግ የለብንም። ለስግው ቃል ለኢየሱስ ክርስቶስ የማይሰግድ የተወገዘ ነው። ይሄ አሁን ሃይማኖተ አበው የምታነቡ ከሆነ በጣም ቅዱስ አትናቴዎስ በጣም በተደጋጋሚ ጊዜ የሃይማኖተ አበው ክፍሉ ላይ በተደጋጋሚ ጊዜ በእንግሊዝኛም አለላችሁ መቼስ ቅዱስ አትናቴዎስ ያላስተማረ፣ ቅዱስ አትናቴዎስ ብቻ አይደለም ቅዱስ ቄርሎስም ያላስተማረ፣ ቅዱስ ቆዝሞስ ይህን ያልገለጸ የለም። በነገራችን ላይ የቤተክርስቲያን ቅዱስ ሆኖ ነገረ ስጋዌን አስተምሮ ይህን ያላስተማረ የለም። ደጋግመው ነው ደግሞ የሚያነሱት። ከስጋ ጋር በአንድነት የአምልኮ ስግደት እንሰግዳለን። ከስጋ ጋር በአንድነት የአምልኮ ስግደት ለምን መሰላችሁ እንዲህ የሚሉት? ስጋ ፍጡርነቱን ስላለቀቀ እንዴት ይመለካል የሚል ውዝግብ ውስጥ አትግባ። ለስጋ አልሰግድም፣ እንዴት ነው ለፍጡር ስጋ የምሰግደው የሚል ጥያቄ እንዳይመጣ ቃል የተለየው ስጋ የት አለ? መጀመሪያ ቃል የተለየው ስጋ ከሌለ ለምንድን ነው ስጋ ያላመልክ የምትለው ነው? ስጋን የምታመልከው ተለውጦ አምላክ ስለሆነ አይደለም። አምላክ ያለ መለየት ከእርሱ ጋር አንድ ስለሆነ ነው። እያደመጣችሁ አይደል የምናገረው? ስለዚህ ይሄ በጣም ወሳኝ ነጥብ ነው። ፈቃድን ሳስረዳ ይሄንን ያስረዳው። ሁለቱ ፈቃዳት የስጋ ፈቃድና የቃል ፈቃድ ተዋህደው አንድ ሆነዋል። አንድ ከሆኑ በኋላ መለየት የለም። የትኛውንም ለስግው ቃል ነው የምንሰጠው፣ የትኛውንም ፈቃድ ማለት ነው። በክርስቶስ ውስጥ ለምሳሌ ያደረገውን ነገር በሙሉ የምንሰጠው ለስግው ቃል ነው ብለናል አይደለም? የተቀደሰ ምራቁን እንትፍ ያለው ማን ነው? ዮሐንስ ወንጌል ምዕራፍ 9 ላይ ያለው ማን ነው ስል ማን ነው አላችሁነን? መልሱ ስጋ ነው ስግው ቃል። ዓይንስ የፈጠረው ማን ነው? ቃና ዘገሊላ የጠራው ማን ነው? ውሃውን ወይን ያደረገው ማን ነው? የተራበው ማን ነው? የተራቡትን ያበላው ማን ነው? የጸለየው ማን ነው? መልሱ። የጸለየው ማን ነው? በመስቀል ላይ ማን ነው? የሚጸልዩ ሰዎችን ጸሎት የሚሰማው ማን ነው? የሞተው ማን ነው? መልሱ። ማን ነው የሞተው?
የሞተውን አልዓዛር ያስነሳውስ ማን ነው? በቃ ይሄ ስግው ቃል ነው። ወዲህ ወዲያ የለውም። አንድ ነው እሱ። አይሰነጠቅም፣ አይከፈልም። እዚህ ጋ ነው እዚያ ጋ ነው አይባል። አንድ ነው እሱ፣ አንድ ነው። ስለዚህ ፈቃድ ላይ በጣም ጥንቃቄ ማድረግ አስፈላጊ ስለሆነ ነው። ኢስተርን ኦርቶዶክስ የሚባሉ ያው ከኬልቄዶን ጉባኤ በኋላ ከኦርቶዶክስ ተዋህዶ ተለይተው ይወጡ እነዚህ አካላት ኬልቄዶናውያን ኦልሞስት የሚባሉት ማለት ነው። እነሱ ምን ብለው ነው የሚያምኑ? አንድ አካል ሁለት ባህሪ ብለው ነው የሚያምኑ። ባለፈ ነግሬያቸዋለሁ የተወሰነ። አንድ አካል ለክርስቶስ አንድ አካል አለው፣ ግን ሁለት ባህሪ ነው ያለው። ሁለት ባህሪ ስላለ ግብር ደግሞ የሚመነጨው ከባህሪ ስለሆነ፣ ስለዚህ ሁለት ባህሪ ስላለው ሁለት ግብር አለው ይላሉ። እያደመጣችሁ ነው አይደል? ሁለት ባህሪ ስላለው ሁለት ግብር አለው። ሁለት ግብር ደግሞ የሚኖረው መቼስ ግብር የሚኖረው ከፈቃድ ጋር ይያያዛል አይደለም? ስራ ያልፈቀድነውን እንሰራለን። መልሱ እንጂ ያልወደድነውን፣ ያልፈቀድነውን፣ ያላሰብነውን ልንሰራ አንችልም አይደል? ስለዚህ ፈቃድም ሁለት ይሆናል ማለት ነው። ሁለት ፈቃድ፣ ሁለት ግብር፣ ሁለት ባህሪ ብለው ያምናሉ። እዩ እንዲህ ብለው ነው የሚያምኑ ኬልቄዶናውያን ማለት ነው። ይሄ ግን ፈጽሞ አይሆንም ነው። ይሄ ፈጽሞ አይሆንም። ከዚህ ተነስተው ምንድን ነው የሚሉት? አሁን ዮሐንስ ዘደማስቆ አንዱ በጣም ቻሌንጅ የሚያደርገው በእኛ ስንክሳር ላይ እንግዲህ እያደመጣችሁ ነው አይደል? በእኛ ስንክሳር ላይ ዮሐንስ ዘደማስቆ ቅዱስ ተብሎ በረከቱ ይደርብን የሚባል አባት ነው። ግን ደግሞ ወያፍቱ ጥያቄ ምልክት ውስጥ እናስገባዋለን። ምክንያቱም ትምህርቱ ዶክትሪናል የሆነ ትምህርቱ ላይ ኬልቄዶናዊ ሀሳብ ስላለው ማለት ነው። ይሄ በነገራችን ላይ ምንም እንትን በእኛ ስለተጻፈ ስህተት የማይሆንበት ምንም ምክንያት አይኖርም። አንድ ነገር ማለት ነው በእኛ ስለተጻፈ ማለት ነው ምንም ጥርጥር የለውም። እሱ ስለ ቅዱሳት ስዕላት መሰል ነገሮች ላይ በጣም አስደናቂ ነገር ጽፏል ዮሐንስ ዘደማስቆ። ከዚህ የተነሳ እዛ ስንክሳራችንም ላይ በእኛም ትውፊት በጣም ብዙ ንባቦቹ የሱ ከዚህ ጋር የተገናኘ ነው። ቅዱሳት ስዕላት ላይ በጣም ጥብቅና ስለቆመና ስዕላት እንዲጠፉ በተነገረበት ጊዜ ላይ በጣም አስደናቂ የሆኑ ጽሁፎችን ያዘጋጀ ነው ዮሐንስ ዘደማስቆ። ከዚህ የተነሳ በዛ ተጽዕኖ ምክንያት በእኛ ስንክሳር ላይ መጥቶ ይከበራል። ግን ባስተምሮ የሚያምነው እሱ ማለት ነው። በጣም ትልልቅ ቅዱሳን ሊቃውንትን ሁሉ ይሞግታቸዋል። እንደውም አንዳንዶቹ በጣም ነው የሚናገራቸው ጭምር። መጻሕፍቱን ያነበበና ያላነበበ እንትን ላይል ይችላል እንጂ ይናገራቸዋል። የሚያምነው ሁለት ባህሪ፣ ሁለት ፈቃድ፣ ሁለት ግብር ብሎ ነው የሚያምነው። እያደመጣችሁ አይደል? እንዲህ ብሎ ነው የሚያምነው። ምስራቃውያን አብዛኛዎቹ ቅድም እንደነገርኳችሁ ኢስተርን ኦርቶዶክስ የሚባሉት የሚያምኑት በዚህ መንገድ ነው። ከባህሪ ጋር ነው ግብር የሚያገናኙት። አካል የማይመለከተው እንደሆነ አድርገው ያስባሉ። ይሄ ግን በጣም የተሳሳተ ሀሳብ ነው። ባለፈ ነግሬያቸዋለሁ። የግብር ባለቤት ማን ነው? አሁን እኔ ብበላ የዮሐንስ ባህሪ በላ ነው ወይስ ዮሐንስ በላ ነው? ዮሐንስ የምትሉት ምንን ነው? የተለየ አካሌ ነው አይደል? ሰብዕና ከሆነ እናንተም ሰዎች እኔም ሰዎች አንድ ሰው ነን። ስለዚህ በተለየ አካሌ ነው ያን የምትጠሩት ማለት ነው። ግብር ካለ ገባሪ አለ፣ አድራጊ አለ። አድራጊው ማን ነው ጥያቄ። ስለዚህ የግዴታ ሁለት አካልን ይስባል። ሁለት ግብር የሚኖር ከሆነ ሁለት ፈቃድ የሚኖርም ከሆነ የግዴታ በዚያ ሁለት ፈቃድ የሚሰራ ሁለት ግብር አለ ማለት ነው። ሁለት ግብር ሁለት ፈቃድ ከተባለ ወዲያ የለውም። ሁለት ባህሪ ሁለት አካል የሚለው ጋር ይወስዳል። ምንም ጥርጥር የለውም። ምንም። ለዚህ ነው ታላላቅ ቅዱሳን ሊቃውንት ሁለት ባህሪ የሚለውን በተለይ ሳዊሮስ ዘአንጾኪያ በጣም ነው የሚሞግተው። ይሄን በተመለከተ በጣም ብዙ ጽሁፎችን ጽፏል። ይሄን በተመለከተ ማለት በጣም ሞግቶ። ስለዚህ ምን ለማለት ነው ይሄን እያልኩ ያለሁት? ባህሪ አንድ ነው፣ ፈቃድም አንድ ነው። ግን አንድ ባህሪ፣ አንድ ፈቃድ፣ አንድ አካል፣ አንድ ግብር ስንል ግን ምንድነው? ውሁድ። እስኪ በሉ ውሁድ በሉ። በቃ ይሄ ኮንሰፕት እያዘ ነጠላ ሚል አይደለም። ፈቃድ አንድ ነው ሲባል ከሁለት የተገኘ አንድ ነው። ባህሪም እንደዚያ። ስለዚህ ከሁለት የተገኘ አንድ ከሆነ ፈቃድ የስጋም ፈቃድ የመለኮትም ፈቃድ አለ፣ ግን ተነጣጥሎ የለም። እየሰማችሁ ነው አይደል? የምናገረው አሉ ሁለቱም ተነጣጥለው ግን የሉም። ምን ሆነው ነው ያሉት? መልሱ። ምን ሆነው ነው ያሉት? ስለዚህ ያ አንዱ ፈቃድ የብቻ መለኮትም አይደለም፣ የብቻ ስጋም አይደለም። የሁለቱ አንድነት ነው። ስለዚህ ተመልከቱ፣ እነሱ ምን መሰላችሁ የሚሉት? ፈቃድ ሁለት ነው፣ ግን እንዴት ሆኖ ነው ታዲያ የሚስማማው የሚል ጥያቄ ሲጠየቅ አንዱ ፈቃድ ለአንዱ ፈቃድ ይገዛል፣ የስጋ ፈቃድ ለመለኮት ፈቃድ ይገዛል ነው የሚሉት። እያደመጣችሁ ነው አይደል?
ተዋህደው አንድ ከሆኑ መለያየት ከሌለ የቱ ጋር ተገንጥሎ ነው የስጋ ፈቃድ ለቃል የሚገዛው? እየሰማችሁ ነው አይደል? የሚገዛ ከሆነ ተለይቶ መኖር አለበት ማለት ነው። ካልተለየ የቱ ጋር የት ተገንጥሎ የት ተለይቶ ነው የሚገዛው ነው ጥያቄው። አይሆንም ነው። የግዴታ መገዛትና መግዛት የሚለው ነገር የሚኖረው መለየት የሚለው ነገር ሲኖር ስለዚህ ይሄ በጣም ትልቅ ችግር ነው። መች ተለመደና ከተኩላ ዝምድና የሚል መጽሐፍ አለ አለቃ አያሌው ታምሮ ያዘጋጁትና እዛ ላይ ለእንደዚህ አይነት ሰዎች መልስ ሰጥተዋል። ሲሰጡ ይሄን ጉዳይ ያነሱና ይመልሳሉ። በደንብ አድርገው ማለት አብራርተው ነው የሚመልሱት። አብራርተው ይመልሳሉ። ይሄ ፈጽሞ የተሳሳተ ሀሳብ እንደሆነ እሱም ብቻ አይደለም፣ ድንቅ እንደዚሁ ነገረ ስጋዌ ላይ የተጻፈ ከዚህ ቀደም ጠቀም ሳረጋችሁ ነበረ። አድማሱ ጀንበሬ ያዘጋጁት መጽሐፍ አለ። እዛ ላይም ይሄን ጉዳይ ያነሳል። ሲያነሳ ግን በጣም አጽንኦት ሰጥቶ እኛ የቃል ፈቃድ ብቻ እያልን አይደለም፣ የስጋ ፈቃድ ብቻ እያልን ተዋህደው ግን አንድ ሆነዋል ነው። አንዱ ለአንዱ የሚገዛ ከሆነ ግን አልተዋህዱም ማለት ነው። ተዋህዶ ፈረሰ ማለት ነው። ስለዚህ ምስራቃውያን በተዋህዶ አያምኑ የምንለው በዚህ የተነሳ ነው። አንዱ ፈቃድ ለአንዱ ፈቃድ ለዘላለም ሲገዛ ይኖራል ነው የሚሉት እነሱ። ይሄ የሚኖር ከሆነ ፈቃድ እኮ በራሱ አካል ከሉና ያለው ነገር እኮ አይደለም። በነገራችን ላይ እየሰማችሁ ነው። ፈቃድ አላችሁ የላችሁ? የእናንተ ፈቃድ በራሱ ግን ይኖራል? በእናንተ ነው አይደል የሚኖረው? አይደለም። እናንተ ሳትኖሩ ፈቃዳችሁ ይኖራል። ስለዚህ ፈቃዳችሁ ከተባለ እኮ ብቻውን የቆመ የሆነ ፈቃድ የሚባል አካል ከህልውና ያለው ነገር የለም አይደለም። እኛን ነው የሚያመለክተው ማለት ነው። እኛ ጋር ያለን ውድ የሚናገር ነው፣ ውዴታ የሚናገር ነው፣ ስምረት የሚናገር ነው። እንዲህ ከሆነ ፈቃድ ይገዛል ስንል አካልም ይገዛል ማለት ነው አይደለም። ፈቃድ ይገዛል ካል በአጠቃላይ ሰብዕናው ይገዛል እያለ ሰብዕናው ይገዛል ካል ሰብዕናው መለኮት ተለይቶታል እያለ ነው። እያደመጣችሁ ነው አይደለም? ግን ይሄ በጣም በጥንቃቄ ልንረዳው የሚገባ ሐሳብ ነው። ቅዱስ ቄርሎስም ሃይማኖተ አበው ዘቄርሎስ 79ኛው ክፍል ላይ ይሄን ያነሳል። በነገራችን ላይ አሁን የኛ የኢትዮጵያ ሊቃውንት በጣም ነገረ ስጋዌን ጠንቅቀው የሚያውቁ መኖራቸው እንዳለ ሆኖ የኛ ሲጠቀስ አንዳንድ ሰዎች አስቸጋሪ ይሆናሉ ማለት ነው። እና ቄርሎስ እንዲህ አላለም። ባስልዮስ አሁን ስለማንዘረዝር እንጂ በጣም ብዙ መጽሐፍ እንዘረዝር ነበር። ቅዱስ ቄርሎስ አንዱና ትልቁ ትምህርቱ ቃልና ስጋ ከተዋሃዱ በኋላ ስጋ ለቃል ይገዛል የሚል ቢኖር የተወገዘ ነው ይላል። ይሄ ቃል ስጋ ሆነ የሚለውን ትምህርት የካደ ነውና ይላል። ሃይማኖተ አበው 79ኛ ክፍል በግዕዝ ነው የተጻፈ ምናምን በእንግሊዝኛ እናመጣላችኋለን ካስፈልገ ማለት ነው። እናንተ ከተቤን ያው እንዲህ እንዳታስቡ ብዬ ነው። እየሰማችን አይደል? እንግሊዝኛ ትወዳላችሁ ይባላልና ጥሩ ነው መውደድ። ቋንቋ ነው። የትኛውን ቋንቋ ቢሆን ምንም ጥርጥር የለውም። ይሄኛው ያጸድቃል ያ ያጸድቅም ይባል ነገር የለውም። በየትኛውን ቋንቋ ብንናገረው መሰረታዊ ጉዳይ ግን መሰረታዊ ሀሳብን መረዳት ነው። ስለዚህ ቅዱስ ቄርሎስ ስጋ ለቃል ይገዛል የሚል የተወገዘ ነው ይላል። ምንም ጥርጥር የለውም። ይሄ ቃል ስጋ ሆነ ያለውን የወንጌል ቃል የካደ ነውና ነው የሚለው። በቃ ወዲህ ወዲያ የለው። እሱ ብቻ አይደለም። ይገርማቸዋል። ቅዱስ ቄርሎስ ቃለ ግዘቱ ላይ 121ኛው ክፍል ላይ ይመስለኛል ሃይማኖተ አበው ላይ ቃለ ግዘት የሚል የተለያዩ አባቶች ያስተማሩት የግዝት ቃል አለ። እንዲህ ያለ የተወገዘ ነው የሚል ማለት ነው። እዛ ላይ ምን ይላል? ቃል ስጋን ስለተዋሃደ ስጋ ተገዢ ስለነበረ ማለት ፍጡር ስጋ ስለሆነ ያን ስለተዋሃደ በዚህ ምክንያት ስጋን ተዋህዳልና ለአብ ይገዛል። እያደመጣችሁ ነው አይደል? ስጋን በመዋሃዱ ምክንያት ለአብ ይገዛል ሚል እንኳ ቢኖር የተወገዘ ነው ይላል። የለም አይቻልማ። ስጋን ስለተዋሃደ ከአብ ወደ ማነስ አልመጣም። ከአብ ጋር አንድ ነው። ምንም ይሄ የለም። ስጋን ለምንድን ነው የተዋሃደው ብለን ስንጠየቅ ግን ሰው ሆኖ ሰውን ለማዳን ነው እንጂ ለሌላ ለምንም አይደለም። ስለዚህ ምስጢረ ስጋዌ የሚባለው ነገር የሚታየው ከነገረ ድህነት አንጻር ነው። እየሰማችሁ ነው አይደለም? ከቃል አንጻር፣ ከነገረ ድህነት አንጻር ያዳነን ማን ነው? እስኪ መልሱ። ሳትፈሩ አይዟችሁ። እየፈራችሁ ይመስለኛል። ማን ያዳነን? ስግው ቃል አላዳነንም? መንፈስ ቅዱስ አላዳነንም? እና ምን ነው ነጥላችሁ ስግው ቃል አላችሁ? የተሰቀለው ቤዛ የሆነው ቤዛ ሆኖ እኛን ተክቶ እኛ ልናደርግ የሚገባውን ያደረገው ስግው ቃል ነው። ያዳነን ግን አብም ወልድ መንፈስ ቅዱስም ነው። ያፈቀረንም ሶስቱም ናቸው።
አንዳንዶቹ ወልድ የበለጠ ይሄ አደገኛ ክድ ወልድ የበለጠ የሚያፈቅር አብ ትንሽ በተወሰነ እና ራንሰም ቲዮሪ የሚባል አለ። በጣም አሁን ነገረ ድነት ስለማላነሳ እንጂ ራንሰም ቲዮሪ ላይ ምንድነው የሚሉት? አብ ሰው በመበደሉ ምክንያት በጣም ተቆጥቶ ነበረ እናሳ ምን ሆነ? ወልድ ሰው ሆነና የእሱን ቁጣ ለማብረድ መስዋዕት አቀረበ። ወልድ ከአብ ተለይቶ ሳይቆጣ ወልድ አዝኖ ይሄ ስላሴ ለየ ማለት ነው። በስላሴ ዘንድ አብ የሚቆጣ ወልድ የማይቆጣ የሰፈር ወሬ ነው ይሄ። አንሰለም እንደዚህ የሚባሉ ሌሎች ሰዎች ራሳቸው የፈጣጠሯቸው ቲዮሪ እንጂ አሁን ያ ነገረ ድህነት ቢሆን ብዙ ጉዳይ ይነሳል ከዚህ ጋር ተያይዞ። ስለዚህ አብ ወልድ መንፈስ ቅዱስ ፈቃዳቸው አንድ ነው፣ ውዳቸውም አንድ ነው፣ ስልጣናቸውም አንድ ነው። አይለያዩ የሚለያዩት በአካል ነው። እያደመጣችሁ ነው አይደል? እያደመጣችሁ ነው። በአካል ይለያያሉ ደግሞ ሲባል ቅዳሴ ማርያም ትዝ እያላችሁ ማለት ነው። አባ ሕርያቆስ በአካል ምክንያቱም እኛ ሰካራም ነን ብዙዎቻችን የምናስበው ወደ ራሳችን አመተን ስለሆነ ማለት እንደዛ እንዳታስቡ። በአካል ሲባል እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት ንጥል አብ ይኸው ብላችሁ እንዳታስቡ። በጣም እንደውም እሱ በአካል ልዩ መሆናቸው ራሱ በምልአት ማብራራት አንችልም። በነገራችን ላይ በጣም በተወሰነ ደረጃ ነው የምናብራራው፣ በምልአት አይብራራ። በእኛ ሕሊና ውስጥ በሚቀመጥ ስዕል እንዳታስቡ። ስዕል ሲሳል የስላሴ በሶስት አምሳል የሚሳለው መገለጥ ስለሆነ ነው። ለአብርሃም እግዚአብሔር በሶስት አምሳል ስለተገለጠ ነው። ጴንጤዎች ሲያዩ ይኸው እንትና እነዛ ኢስላሞችም ሲያዩ ይኸው ሶስት አንድ ሁለት ሶስት ብሎ ይቆጥራሉ። እኛ እኮ ለአብርሃም የተደረገው መገለጥ ማዕከል አድርገን ነው እንጂ የምንስለው ስላሴ እንደዛ እዛ ጋር እንደተቀመጡ ሶስቱ ሰዎች ናቸው። እንደዛ አይነት ትምህርት አለ። መልአኩ ሚካኤል ገብርኤል ሲገለጡ በሰው አምሳል አይደል የሚገለጡት? እና በተገለጡበት ሰዓት እንደዛ አይነት ቅርጽ አላቸው ማለት ነው። ይሄ የማይሆን ነገር እኮ ነው። ኪሩቤል ትዝ ይላችሁ? የኪሩቤልን ስዕል ታስታውሳላችሁ? አራቱ ኪሩቦች ትዝ ይላችሁ? የምን ገጽ ነው ያላቸው? ገጽ አንበሳ አይደል? ስለዚህ አንዱ ኪሩብ አንበሳ ነው ማለት ነው አይደለም? አይደለም። ገጽ ላህም የለም አለ። ስለዚህ አንደኛው ኪሩብ ደግሞ ላህም ነው ማለት ነው። ላህምና አንበሳ በባህሪ አንድ ናቸው። ስለዚህ ኪሩብ ከኪሩብ በባህሪ ይለያያል ወይ? መልአክ ከመልአክ ምን ይለያያል? መልአክ ነው፣ አንድ ነው ባህሪያቸው። ያ የተገለጡበት መንገድ ነው። የሆነን ሐሳብ ለማስረዳት የተገለጡበት ነው፣ የሆኑበት አይደለም ማለት ነው። ስለዚህ ስላሴ የተገለጠበት ነው ያ ስዕል። በሆነበት ማን ሊያውቀው ይችላል? ማን ሊረዳው ይችላል? በሆነበት ራሱን የሚያውቀው ራሱ ብቻ ነው። ማንም አያውቀው፣ ማንም ፍጡር ሊያውቀው አይችልም። ይህንን ነገር በደንብ አድርገን ልናደምጥ ያስፈልገን፣ ልንረዳ ያስፈልገናል። ስለዚህ ቃል ከስጋ ጋር በመዋሃዱ ምክንያት ክብሩ አልወረደም፣ ከመመለክ ስግው በመሆኑ ምክንያት አልጎደለም። ከመመለክ አልወጣም። ስግው ቃል መመለክ በሚያቆምበት ቅጽበት አብን መመለክ ያቆማል፣ መንፈስ ቅዱስ መመለክ ያቆማል። ስግው ቃልን የማያመልክ አብን አያመልክም፣ መንፈስ ቅዱስን አያመልክም። ይሄ በጣም በጥንቃቄ ልንሰማ የሚገባው ነገር ነው። ከነገረ ድህነት አንጻር ግን ለምሳሌ አሁን ግብር ላይ ስገባ በደንብ ገልጸዋለሁ። ይሄ ፋንክሽናል ክሪስቶሎጂ የሚባለው ጋር ሲሄድ ማለት ነው። እየሰማችሁ ነው አይደል? አሁን እኔ እየገለጽኩ ያለሁት እስካሁን ኦንቶሎጂካል ክሪስቶሎጂ የሚለውን ኩነታዊ ነገረ ክርስቶስ የሚለውን እያብራራው ስለሆነ ነው። ግብር ጋር ሲሄድ እናገራለሁ። አንዳንድ ሰዎች በጣም ስለሚረበሹ በተለይ አብሉዲ ዘሮሜ በጣም አጽንኦት ነው የሚሰጠው። ለምሳሌ ስግው ቃል ኢየሱስ ክርስቶስ ሰግዷል አልሰገደም? በጌቴ ሰማይ አትፍሩ፣ ምንም አትፍሩ፣ እሺ አትወዛገቡ፣ አትደንግጡ፣ እንደ ሰካራም ቀጥ ብላችሁ ቁሙና አስቡ። ኮንሰፕቱ ሰግዷል አልሰገደም? ለማ በግልጽ ለአብ ይላል መጽሐፍ። አትፍሩ፣ አይዟችሁ፣ አይዟችሁ እያልኳችሁ ነው። አያስፈራም እንዴ? አያስፈራም። ለአብ ሰግዷል ይላል መጽሐፍ፣ ምንም ጥርጥር የለው። እንደዛ ተብሎ ምንድን ነው ይሄ የሚያመለክተው? ለምንድን ነው ያ የተደረገ? እኛ ለእግዚአብሔር እንሰግዳለን አንሰግድም? ስግው ቃል ግን እግዚአብሔር ነው አይደለም? ነው አይደለም? ለምን ሰገደ? ልብ በሉ። ይኸው ቃል ሰው የሆነው ለምንድን ነው? መልስ ውስጥ ማንን ለማዳን? ለሱ ነው የሚቆጠረው መስገዱ፣ ለእኛ ነው የሚቆጠረው። ስለ እኛን ተክቶ ያደረገውን ይኸው ልብ በሉ። ቤዛነት፣ አርአያነት። ምክንያቱም እግዚአብሔርን ማምለክ ትተን ነበረ። እኛ እግዚአብሔርን ማምለክ ምን እንደሆነ እንዴት አድርገን እግዚአብሔርን ማምለክ እንዳለብን እስከ ጥግ ድረስ ነው ያሳየን። አትፍሩ፣ እስከ ጥግ ድረስ
ለምን አርአያ ለመሆን ቤዛ ለመሆን ትክክለኛ መንገድ ነኝ አላለም ብሏል አላለም? በቃ መንገድ ስለሆነ መንገድ ሊሆነ ነው። እንዴት ሆኜ ነው መሄድ ያለብኝ? እግዚአብሔርን እንዴት ነው ማምለክ ያለብኝ? አዳም እግዚአብሔርን ትቶ የራሱን ፍላጎት ስለሰማ እግዚአብሔርን ማምለክ ያለብህ እንደዚህ ነው ብሎ ነው መንገድ የከፈተለት ማለት ነው። ስለዚህ ያንን ዝርዝሩን ደግሞ ማለት ነው ያ ፋንክሽናል ላይ ስገባ አብራራለሁ ማለት ነው። ገብቷችኋል አይደል? ሐሳቤ እንዳትወዛገቡ ነው ይሄን ያነሳው። ለምንድነው ይሄን ማነሳው ማለት ለአብ የሰገደ ከሆነ ለአብ ለሰገደው ለሱ እኛ እንሰግድለታለን አንሰግድለትም? ለስግው ቃል ስጋው ነው የሰገደው መለኮቱ አይደለም ብላችሁ መነጣጠል ይቻላል? ይቻላል ወይ? እመቤታችን የወለደችው ማንን ነው አልን? ባለፈው ስግው ቃልን ነው። ወዲያ የለው ፍጡርን የወለደችው ይባላል። ግን ከሷ የተወለደው ስጋ ፍጡር ነው አይደለም? ስጋው ፍጡር ነው አይደለም? ስትወልድ ፍጡር ስጋ ከሷ ተነስቷል አልተነሳምሽ? ግን ማንን ተዋህዶ ነው? መልሱ ማንን ተዋህዶ? ስለዚህ የተወለደው ማተባለ ያ ስግው ቃል ማን ነው? ኢየሱስ ማን ነው? እሺ አምላክ አይደለም ነው አይደለም? ስለዚህ እመቤታችን ምንድን ነው የምትባለው? ወላዲተ ሰብ ወይስ ወላዲተ አምላክ? ግን የወለደችው ብቻ አምላክን ነው? ብቻ አምላክን ማለት ቃልን ብቻ ነው ወይ? የወለደችው ማንን ነው? ስግው ቃልን ወልዳ ያ ስግው ቃል ግን ማን ነው? መልሱ ማን ነው? አምላክ። አሁን መልሱ እንጂ ማን ነው? ስለዚህ እሷ ማ ትባላለች? እንደው እንዲህ ብልሳ እንዴ በስጋ እኮ ነው ከሷ የተወለደው። ስለዚህ በስጋ ስለተወለደ የሰው ልጅ ተብሏል በመጽሐፍ። የሰው ልጅ ከተባለ ራሱ ሰው ነኝ እያለ ነው። ስለዚህ የሰው እናት እውነት አሰብ መልሱ እውነት አሰብ ክህደት ጭምር ተወግዘ ትወጣለህ። ይሄ ወዲያ የለም። ኃጢአትም በደልም ርኩሰትም ጭምር ነው። የለም ይሄ እርሱ ራሱን የሰው ልጅ ያለበት ራሱን የቻለ ምስጢር አለው። ለምን ራሱን የሰው ልጅ አለ? ለምሳሌ ብለን ብንጠይቅ አንደኛ በብሉይ ኪዳን በነገራችን ላይ ለአይሁድ በአይሁድ መጻሕፍት ላይ ማለት ነው መሲሁ መጥቶ የሚያድነው መሲህ የሰው ልጅ ተብሎ ትንቢት ተነግሯል። ያደመጣችሁ አይደል? ለምናገረው በመጽሐፈ ዕዝራ ሱቱኤል ላይ ያለ ይሄ ቀለል ያለውን መጽሐፍ ልጥቀስላችሁ። መጽሐፈ ዕዝራ ሱቱኤል፣ መጽሐፈ ሄኖክ ምናምን ይቅርና ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ያለ በቀጥታ ማለት ነው ያ የተደረገው አይሁድ መሲሁ አልመጣም እንዳይሉ ክርስቶስ የሰው ልጅ ተብሎ በእናንተ መጽሐፍ ላይ እኮ የሚመጣው እሱ የሰው ልጅ እንደሚባል ግን እሱ አምላክ እንደሆነ አዳኝ እንደሆነ በነቢያቶቻችሁ ትንቢት ተነግሯል። እኔ ራሴን የሰው ልጅ ብዬ ምጠራው እሱ መሲህ እንደሆንኩ እንዲገባችሁ ነው። አይሁድ እንዲገባቸው ነው የሰው ልጅ ራሱ የሚለው። ግን የሰው ልጅ ብሎ በሚጠራበት አንቀጽ በሙሉ መጽሐፍ ቅዱስ ገብታችሁ ብታነቡ አንዱ ለምሳሌ ማቴዎስ ወንጌል ላይ ሰዎች የሰው ልጅ ማን እንደሆን ይሉታል አለ። እያደመጣችሁ አይደል? እንዲህ ካለ በኋላ ቅዱስ ጴጥሮስ ተናገረ። አንዳንዶቹ ኤርምያስ ነህ፣ ኤልያስ ነህ፣ ከነቢያት እንዳንዱ ነህ። እነዚህ ሁሉ ሰዎች ናቸው አይደሉ? አትመልሱም? አዎ ጮክ በሉ። ሰው ቅድም እኮ ያልኳችሁ የሚሰሙ ሰዎች ባዶ አዳራሽ ነው እንደሚጮህ እንዳይሉ እኮ ነው። እንዲህ እናንተ እንደሌላችሁ እንዳይወሰድባችሁ ነው። እሺ ናቸው፣ ፍጡር ናቸው አይደል? ሰዎች ናቸው እነዚህ ሰዎች አለ። የሰው ልጅ ነው ያለው። የሰው ልጅ ማን እንደሆነ ይሉታል አለ። ኤርምያስ ነህ፣ ሙሴ ነህ፣ ኤልያስ ነህ ይሉሃል፣ ከነቢያት እንዳንዱ ነህ ይሉሃል አሉት። ጌታ ምን አለ? ያው የሰው ልጅ ስለሆንኩ ከነቢያት እንዳንዱ ምንም ችግር የለውም። ኤልያስ፣ ኤርምያስም ሙሴም ብትሉ ታላላቅ ነቢያት ናቸው፣ ችግር የለውም ብሎ አክሰብት አላደረገም። እናንተስ እኔን አንትሙኬ መነ ትብሉኒ፣ እናንተስ እኔን ማን ትሉኛላችሁ? ቅዱስ ጴጥሮስ ከዛ ምን አለ? የሰው ልጅ ነህ እልሃለሁ ነው አለው። አይደለም፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ይኸው ልብ በሉ። ጥያቄው የሰው ልጅ ማን እንደሆን ይሉታል ነው። መልሱ ግን የሰው ልጅ ነው ይሉታል አይደለም። መልሱ ሰው ነው ይሉታል አይደለም። መልሱ ነብይ ነው ይሉታል አይደለም። መልሱ የእግዚአብሔር ልጅ ነህ አለው። ጌታ ምን አለ ታዲያ? ጴጥሮስ ኢከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት። ጴጥሮስ ሆይ ይህን የገለጠልህ ሥጋና ደም አይደለም በሰማያት ያለው ማን ነው አለ። መልሱ ማን ነው አለ። ለምን ይሄን አለ? ስግው ሆኖ በመገለጡ ምክንያት ሰዎች እሱን ሲያዩ ይሄ ተራሩቅ ብሲ ነው ብለው ያስቡ ነበራ።
ቅዱስ ጴጥሮስ ግን ከፍ አለና ይሄ ሰው ሆኖ የምታዩት እኛን ለማዳን ሰው የሆነው እግዚአብሔር ነው። እርሱ ሩቅ ብእሲ አይደለም፣ የኛ ፈጣሪ ነው፣ የኛ መድኃኒት ነው፣ የእግዚአብሔር የባህሪ ልጅ ነው አለ። ይሄ በጣም ድንቅ መልስ ነው ማለት። ስለዚህ እያንዳንዱን የሰው ልጅ የሚሉ ንባቦችን እስቲ ግቡና እዩ በመጽሐፍ ላይ። ቀጥሎ የሰው ልጅ ከሚለው ቀጥሎ አምላክነቱ አለ። የሰው ልጅ የሚለው ቃል ለክርስቶስ ሲቀጸልና ለኛ ሲቀጸል እኛ የሰው ልጆች ናቸው አይደላችሁ? መልሱ እንዴ ችግር እንዳትፈጥሩ ማለት ነው። ለን አይደለም የሰው ልጆች አይደለም? አዎ። በአንድ በኩል ክርስቶስ የሰው ልጅ ሲባል በመሰረታዊነት ትንቢቱ አንደኛ ትንቢቱ በዛ ስለተነገረ ያ እንደተፈጸመ ለማረጋገጥ ነው። ያደመጣችሁ ነው አይደለም? ሁለተኛ ደግሞ የሰው ልጅ የሚለው አንዳንድ ስኮላሮች በነገራችን ላይ የሰው ልጅ የሚለውን ቃል ይዘው ንጥል አድርገው በቃ የሰው ልጅ የሚለው ተራ ሩቅ ብእሲ መሆኑ የሚያመለክት ነው፣ ሰው ብቻ መሆኑ የሚያመለክት ነው ምናምን የሚሉ አሉ። ያን ግን አያመለክትም። ያን ስለማያመለክት ነው የሰው ልጅ ማን ይሉታል ካለ በኋላ የእግዚአብሔር ልጅ ነው የሚለው መልስ ተቀበለ። በዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር በሚነጋገርበት ጊዜ ጌታችን ምንድን ነው ያለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም። አድምጡ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለና በአካል እየተነጋገሩ ነው፣ በምድር ላይ ማለት ነው። እየሰማችሁ ነው አይደለም? ኒቆዲሞስ አለ፣ ክርስቶስ አለ፣ እያወሩ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለና እርሱም አለ። መልሱ በሉ እናንተ ምስቲች በጋራ በለት በሰማይ የሚኖረው የሰው ልጅ ነው። ክርስቶስ ከኒቆዲሞስ ጋር በሚነጋገርበት ጊዜ ሰውነቱ በሰማይ ነው ያለው? መልሶ ነው? የት ነው ያለው? ምክንያቱም ሰውነቱ ውስንነቱን አይለቅማ። ለምን ያን አለ? የቃልን ገንዘብ ሰውነት ገንዘብ አድርጓል አላደረገም? ስላደረገ ተመልከቱ፣ በሰማይ አለ እያለ ነው። ለምን? የቃል ምልአቱ ለማ ተሰጥቷል? ለስጋ ተሰጥቷል። በተዋህዶ ለስጋ ስለተሰጠ ምን አለ? በሰማይ የሚኖር የሰው ልጅ ነው አለ። የሰው ልጅ አሁን የምታየው ይሄ በሰማይ አለ። ምን ማለት ነው? ይሄ ገንዘብ ባደረገው ቃል በኩል ከአብ ጋር እዛ ይመሰገናል። እዚህ ተወስኖ ስላየው እዚህ ጋር ነው ያለው ብለህ አትወስነው፣ በቃል መልቷልና ነው ሐሳቡ። ገብቷችኋል? አነጋገሩ ተወሰነ ከብዷችኋል? እና ይሄ ያን የሚያመለክት ነው። እሺ ሌላ ነገር ሊጨምርላችሁ እዚህ ጋር የተወሰነ ነገር ማለት ነው። ለመሆኑ ቃል ስጋ በሆነ ጊዜ ቃል ምልአቱን አልለቀቀም ብለናል አይደል? መልሱ እንጂ ስጋስ ውስንነቱን ለቋል አልለቀቀም? ያለ መጠፋፋት ነው አይደለም? በተአቅቦ ሁለቱ ስንት ሆኑ ነው ያልነው? እሺ እንዴት ነው ግን ይሄ ሊሆን የቻለው? መሆን ያለበት ሁለት ነገር ነው። ወይ ቃል በስጋ መወሰን አለበት፣ ወይ ስጋ በቃል መምላት አለበት። ያ ካልሆነ እንዴት ነው ተዋህዶ የምትሉት የሚሉ ሰዎች ይኖራሉ። ቃል ከስጋ ጋር በእውነት ተዋህዶ ከሆነ ስለዚህ በስጋ ተወስኗል ማለት ነው። ወይም ደግሞ ስጋ በቃል ምክንያት ስጋነቱ ውስንነቱን ለቆ መልቷል ማለት ነው። አይ ምሉም ነው ውስንም ነው። በተዋህዶ ምክንያት ምልአት ስጋ ውስንነቱን ሳይለቅ ቃል ምልአቱን ሳይለቅ ሁለቱ አንድ ሆኑና ያ ስጋ ውስን መሆኑ እንዳለ ሆኖ ግን ደግሞ ሙሉ ነው። ሀውካን እንዴት ነው ሊለው የሚችለው ሚል ሰው ይኖራል። ትንሽ ነገር ላፍታታ ማለት ነው። እዚህ ጋር ቁስ ኮርፖሬል የሚባሉ ነገሮች አሉ። ቁሳዊ የሆኑ ነገሮች። እነዚህ ኮርፖሬል የሚባሉ ነገሮች ቁሳዊ ነገር በቁሳዊ ነገር ሲያደርና መንፈሳዊ ነገር በቁሳዊ ነገር ሲያደር በጣም የተለያየ ነው። እያደመጣችሁ ነው የምናገረው? ቁሳዊ ነገር በቁሳዊ ነገር ሲያደርና መንፈሳዊ ነገር በቁሳዊ ነገር ሲያድር አንድ አይደለም ነው። ይሄ ነገር ግልጽ እንዲሆን ምሳሌ ላምጣ። አሁን እዚህ ቤት ውስጥ ይሄ አትሮንስ አለ። እያደመጣችሁ ነው አይደል? ግዙፍ ነው አይደለም? ቁስስ ነው አይደለም? ቤቱስ ነው ረቂቅ ነው? ግዙፍ ነው አይደለም? ስለዚህ ይሄ አትሮንስ በዚህ ቤት ሲያድር ከዚህ ቤት ውጭ ሊኖር ይችላል? መልሱ እንጂ ምን ሆኗል ማለት ነው? ምን ብሏል? ለምን? ማደሪያውም አዳሪውም ምን ስለሆኑ? ቁሳዊ ስለሆኑ። ስለዚህ ቁሳዊ ነገር በቁሳዊ ነገር ሲያድር ሀዳሪው በማይደሩ ይወሰናል። ይሄ በጣም ወሳኝ ነገር ነው። ሀዳሪው
ሰይፍ በሰገባ ሲያድር በሰገባው ይወሰናል። ዳዊት በማይደሩ ሲያድር በማይደሩ ይወሰናል። እያደመጣችሁ ነው አይደለም? አሁን ሌላ ልጨምርላችሁ። ረቂቅና ግዙፍ ነገር በግዙፍ ነገር ረቂቅ ነገር ሲያድር ግን ከዚህ የተለየ ሐሳብ ነው ያለው። ይኸው ልብ በሉ። ለምሳሌ እኔ ልውሰድ። እያደመጣችሁ ነው የምናገረው? በደንብ ተከታተሉ እና እኔ ልውሰድ። ለምሳሌ እኔ ረቂቅ ነፍስ አለችኝ፣ ግዙፍ ስጋም አለኝ። ግዙፉ ስጋና ረቂቁ ነፍስ ተዋህደው ስንት ሆነዋል በእኔ? እሺ ጥሩ። አሁን እኔ አካሌን አሁን ስታዩኝ እናንተ እዚህ ጋር ውሱን ነኝ አይደለም? ነኝ አይደለም? እሺ ነፍሴ ከስጋ የተዋህዷል አልተዋህደም? ነፍሴ ረቂቅ ናት አይደለችም? በምንድን ነው ያደረችው? በስጋዬ ነው አይደለም? ስጋዬ ግዙፍ ነው አይደለም? ነፍሴ ግን በስጋዬ ትወሰናለች? እስኪ አዎ በሉ፣ አዎ በሉ። ምን መሰላችሁ? አዎ የምትሉ ከሆነ በሐሳቤ የትም መሄድ አልችልም ነው የሚሆነው። አሁን እኔ ሐሳቤ የማን ነው? የስጋዬ ነው የነፍሴ ነው? ግን አትነጣጥሎ አይዟችሁ። የነፍስ ቢሆንም ስጋ ገንዘብ ያደርገዋል። ግን እሺ አሁን በሐሳብ ሳስብ ስጋዬ ውሱን ስለሆነ ረቂቋ ነፍስ ነው አይደል ሐሳብ የምታመነጨው? ለባዊነት የነፍስ ስለሆነ ማለት ነው። ስለዚህ በግዙፉ አካል ተወስኜ እዚህ ጋር ብቻ በዚህ ቅርጽ ልክ ብቻ ነው ማስበው ነው አይደለም? አይደለም። ስለዚህ ሄዳለሁ ማለት ነው። ተመስጦ ማለት እኮ አንዱ በአካለ ስጋ በምድር እያሉ ሰማየ ሰማያት መግባት ነው። ታውቃላችሁ? በነፍሳችን በተመስጦ እግዚአብሔርን ልናገኘው እንችላለን፣ ሰማይ ገብተን ማለት ነው። ስለዚህ ነፍሳችን ከስጋችን ጋር ስለተዋሃደ በስጋችን ተወስና አትቀርም፣ ተወስና አትቀርም። ምን ላሳይ ነው ያመጣሁት? ይሄ ደግሞ ሲባል ነፍስ እዚህ ጋር አለ አካሏ እኔ እያልኩ እንዳልሆነ ይገባችኋል አይደለም? ችግር እንዳፈጥሩ ደግሞ እዚህ ጋር ማለች እዛ ጋር እስከ ሰማይ ምናምን ሐሳቡ ማለት ነው። ረቂቅ ነገር ግን በግዙፍ ነገር አይወሰንም ነው፣ አይወሰንም። ጠቅልየዋለሁ። አሁን እችን ነው አስረድቼ የሚጨርሰው። እያደመጣችሁ ነው? ረቂቅ ነገር በግዙፍ ነገር ሲያድር ረቂቁ ነገር በግዙፉ ምን አይልም እያልኳችሁ ነው። ልጨምራችሁ በደንብ እንዲገባችሁ። ነፍስ እንዳነሳው ይሄን። ሁለተኛ ለምሳሌ ፀሐይ ብርሃን አላት፣ ሙቀት አላት፣ ከዚያ ክበብ አላት አይደል? አላት የላት? ከክበቧ ምን ይወጣል? ሙቀትም ይወጣል፣ ብርሃንም ይወጣል አይደል? እሺ ብርሃንና ሙቀት ረቂቅ ናቸው ግዙፍ? ክበቡስ? እሺ ጥሩ። ሙቀቱና ብርሃኑ በክበቡ ግዙፍነትና ውሱንነት ተወስኖ ይቀራል? ይቀራል? አንድነታቸው እንዳለ ወደ ምድር ይወርዳል አይደል? አይወርድም? ብርሃኑ ሙቀቱስ አይወርድም? ተገንጥሎ ነው? ከክበቡ ተለይቶ ነው? ከክበቡ ጋር በአንድነት እንዳለ አያችሁ። ረቂቅ ስለሆኑ ግዙፉ ቁሳዊው ክበብ ረቂቅ የሆነችውን የፀሐይን ብርሃን ወስኖ አያስቀራትም። በክበቧ ልክ ብቻ አትሆንም ማለት ነው። እስከ ምድር ድረስ ብርሃኑ ይመጣል። እስከ ምድር ድረስ ሙቀቱም እስከ ምድር ድረስ ይመጣል። ይሄ ማለት ምን ማለት ነው? ረቂቅ ነገር በግዙፍ ነገር ሲያድር አይወሰንም ነው ኮንሰፕቱ። ገብቷችኋል አይደል? ሐሳቡ አይወሰንም ነው። የጨምራችሁ ግልጽ ነው? ይሄ ጉዳይ ግልጽ ነው? ይሄ ያው ምሳሌ ቢጨመር የሚጨምረው የበለጠ ግልጽ እንዲሆን እንጂ የተለየ ነገር የለው። ለምሳሌ እሳትን ብንወስድ ነበልባል አለው እናውቃለን። ሐመልማል አለው። ሐመልማል አልኩ አይዟችሁ፣ ብርሃን አለው። ሐመልማልና ነበልባል ታሪክ እየመጣ እንግዲህ ነበልባል አለው እሳት፣ ከዚያ በኋላ ብርሃን አለው፣ ከዚያ ሙቀት አለው። ነበልባሉ ግዙፍ ነው፣ ገዘፍ ይላል አይደል? ከሰል ለምሳሌ ብንለው የሞቀ ወይም የጋለ ብንለው ወይም እሳቱ እንደዚያ እሳቱ ማለት ያ ፍሙ ነበልባሉ ገዘፍ ያለ ሆኖ ከዛ ብርሃንና ሙቀት ይወጣል። አሁን ለምሳሌ ነበልባሏ ይሄን ታክላለች እንበል፣ ወይም ሳይዟ ይሄን የሚያክል ነው ብለን እናስብ። እሳትነት ያለው ማለት ነው። እያደመጣችሁ ነው የምናገረው። እችን በምታክለዋ እሳት ነበልባል ላይ ብርሃን አለው የለው? ሙቀትስ እዚህ ጋር ስንመጣ ነው የሚያቃጥለን ወይስ እዛ ራቅ ብሎ? በርቀት አያቃጥላችሁ? ቼክ ታደርጋላችሁ። ይህም ፕራክቲስ አይደረግም አይደለም? የሚያቃጥለን ተመልከቱ። የእሳቱ ሙቀትና ብርሃኑ እዛው ጋር አይወሰንም። ዘች ገዘፍ የምትለዋ ነበልባል ጋር አይወሰንም። ምን ይሆናል? ወጣ ይላል። ብርሃኑም ወጣ ይላል፣ ሙቀቱም ወጣ ይላል። ምን ማለት ነው ይሄ? ረቂቅ ነገር በግዙፍ ነገር ሲያድር ባህዳሪው ምን አይልም? ይህን ኮንሰፕት ከያዝን ቃል ረቂቅ ነው አይደለም? መልሱ እንጂ አካላዊ ቃል ረቂቅ ነው፣ ምሉ ነው አይደለም? ስጋሳ
ግዙፍም ነው ውሱንም ነው። ከስጋ ጋር ቃል ምን አለ? ስለዚህ ሲዋሃድ ቃል ርቀቱን ይለቃል አይለቅም? ምልአቱን ይለቃል አይለቅም? ረቂቅና ግዙፍ ነገር ቁሳዊና መንፈሳዊ ነገር ሲዋሃዱ መንፈሳዊው ረቂቁ ነገር በግዙፉ ነገር አይወሰንም። ከዚህ የተነሳ ቃል ከስጋ ጋር በተዋሃደበት ቅጽበት በስጋ ተወሰነ አይባልም። አምላካችን እግዚአብሔር በቸርነቱና በምህረቱ የተማርነውን ትምህርት በየልቡናችን ያስቀምጥልን። በተማርነው ትምህርት ፍሬ እንድናፈራ አሁንም የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።